የእናንተ አማልክት ከድንጋይና ከእንጨት በሰው እጅ የተሰሩ ናቸው። የሰማይና የምድር ፈጣሪ የሆነው ጌታዬ ኢየሱስ ክርስቶስ ብቻ ነው። እኛ የምናመልከው በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን ነው። እግዚአብሔር አምላክን እሱን ብቻ አገልግል። እኔ ክርስቲያን ነኝ። የማመልከው ጌታዬና መድኃኒቴን ኢየሱስ ክርስቶስን ነው። እሷና ልጇን ወደ እስር ቤት አስገቡልኝ። ተመልከቱ እስኪ ልጁ እንዴት እንዳደረጉት። አስተዳዳሪው በቃ ተስፋ ቆርጧል። ይህ የሆነው በኢየሉጣ ትምህርት ነው። እግዚአብሔር ይባርከው። እኛንም ይገርፉን ይሆናል። ከዚህ በፊትም እንዲህ ነበር የተደረገው። እኛ እስረኞች ነን። ምን ማድረግ ይቻለናል? በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን። እኔ ክርስቲያን ነኝ። 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 ክቡርነቱ ኢየሉጣና ልጇ በእስር ቤት ውስጥ ነውጠኛ ሆነው። ኢየሉጣ ቆንጆ መልካሟ ወጣትና ብላቴና የመሳፍንት ቤተሰብ ነውጠኛ ሆነች። እንዴት ሆኖ? እኔ አላውቅም፣ ግን እምነታቸው አንዳች እንግዳ የሆነ ኃይል አሳደረባቸው። ምንም ጡንቻና መሳሪያ የሚያሻው ኃይል ነው። በክርስትና ሃይማኖት አመንክ ልበል ወይስ ለመሆን እያሰብክ ነው? ኧረ አይደለም ክቡርነቱ፣ ግን ዛሬ በእስር ቤቱ የተፈጠረው መደገም አይገባውም። በትክክል ምን እንደተፈጠረ ንገረኝ። አንድ ባልደረባችን ጁሊያና ለተባለችው እስረኛ ኢየሉጣ ስለ ክርስትና ስትሰብካ ታይቷል። ጁሊያን አማኝ ሆናለች። ዘበኛውም ከአንድም ሁለት ያስጠንቅቋታል። ስህተቷን አውቃ እንደ መስተካከል ይባስ ብላ በእርሱ በኢየሱስ ክርስቶስ እናምናለን ልጇም ሳይቀር በዛ መረዋ ድምፁ እኔ ክርስቲያን ነኝ እያለ መጮውን ቀጠለ። እስረኞቹን ከነሱ እየተቀበሉ እኔ ክርስቲያን ነኝ እያሉ ጮሁ። ታዲያ ችግሩን እንዴት ፈታኸው? ዘቦቹ እስረኞቹን